ስማ ዛሬ ያሰብከው ነገር ግን የሚሳካ ይመስላል? ነገርኩ አንዴ በእኔ በወንድም አትተማመንም ነው? ብቻ ልቤ ፈርቷል በእናት። አንተ ደግሞ ቀለል አድርጎ አልኩ አንዴ ና እንሂድ። ልቀቀኝ ማውራት ካልፈለኩስ እግድ ታወሪኛለሽ። እባክህ ሂድና የምታስፈራራውን አስፈራራ እሺ። ኧረ ንቀት የማን ልጅ እንደሆንኩ አታውቁም እሺ። የማንም ልጅ ነኝ ለጥፍሻለሁ እንዴ? አንተ ልጅቷ ምን አድርጊ ነው የምትሏት? ምንሽ ባክቷቸው አይደብርም እንዴ? በዚህ በሰለጠነ ዘመን ሴት ልጅ አስቁመ በግድ ስለክፍ ፋራ። ማንን ነው ፋራ? አንተን ነው። እንገናኛታለንሽ። ናና ተነስ አንተ እንሂድ። ስለረዳኸኝ አመሰግናለሁ። ከሰው ምስጋና መጠበቅ አይነት ሰው እንኳን አይደለሁም። ጥሩ ቢያንስ ዛሬ እንኳን ቆመሽ በስነ ስርዓት አዋሪኝ እንጂ ገና ለገና ከዱር ያስጣልከኝና ለሀገሩ ወርቅ ያመጣ መሰለ እንዴ? ደፋር የማትበላው ፋሉ እጭ አይፋ ምን እሺ ባክቶኝ ጠብቀኝሽ። ምን እሺ ድጋሚ መመታት ፈልጋችሁ አይደለማ? አሬፋ እኔ እኮ ነኝ ከቺኳ ጋር እንድትስማሙ ምናምን ነገር እነሱ በመናፈቅ ያልኳቸው። ምን እናት አሁን መላው ወረድና ላጥበው። ምንም የምሰጣችሁ ገንዘብ የለኝም። እሺ እሱ ያልሰጣችሁ ታዲያ እኔ ጌታ አመጣለሁ። ኢፋ አምልጥ አምልጥ። ምንድነው? ኧረ ወይኔ ጉዴ! ኧረ ብሬ እግሬን ወይኔ እግሬን ወይኔ እግሬን! ኧረ ስለ ወንድ ልጅ አምላክ እርግጡ! ወይኔ ወይኔ! ኧረ ወገቤ! ወይኔ ኩላሊቴ! ወይኔ ወንድሜን ገደሉት። ምን ላድርግ እንግዲህ? ይቅርታ ወንድሜ፣ ምንም ማድረግ አልችልም። ለማንኛውም ኢፋ ባላል ለምን ምሳል ጋብዝሽ? የማን ልጅ እንደሆንኩ አታውቅም።